በእነ አቶ ልደቱ አያሌው ይመራል የተባለውን አብሮነት ኢትዮጵያ ከዩቲዩብ ሚዲያዎች ጋር በመተባበር ጦርነት ይቁም፣ ሰላም ይምጣ፣ ግፋዊ አገዛዝ ይብቃ በሚል በኢትዮጵያና በውጭ ሀገር የሚኖሩ ታዋቂ ሰዎች ንግግር እንዲያደርጉ መድረክ አመቻችተዋል። በዚህ መድረክ የተጋበዙ ግለሰቦችና የድርጅቱ መሪዎች መገኘታቸውን ያህል ፈቃደኛ ያልሆኑ የድርጅት መሪዎችንም በስም ጠርተዋል። አቶ ልደቱ አያሌው፣ ጀዋር መሐመድ፣ ዘመነ ካሴ፣ ስብሃት ነጋ፣ ገዱ አንዳርጋቸውና እስቄል ጋቢሳን ጨምሮ ታዋቂ ሰዎች ንግግር አድርገዋል። ከነዚህ መካከል እስክንድር ነጋ፣ ደብረጽዮንና ኢሳያስ ወያኔ የፓርቲው ሊቀመንበር በስም ተጠቅሰዋል። ከዚህ በተጨማሪም ጥሪው በምን እንደተደረገ ባይገለጽም ጠቅላይ ሚኒስትር አብይ አህመድንም ጋብዘን ነበር ሲል አቶ ልደቱ አያሌው በመድረኩ ላይ ተናግሯል። በዚህ መድረክ የተለያየ ፍላጎት ያላቸው በርካታ አካላት የተሳተፉበት እንደመሆኑ ብዙ ጉዳዮች ተነስተውበታል። በመድረኩ በመገኘታቸው ያተረፉ፣ ባለመገኘታቸው የተረፉ አካላት አሉ ማለት ይቻላል። ጉዳዩን ዘርዘር እናደርግላችሁ። 1. በመጀመሪያ ደረጃ መነሳት ያለበት የዝግጅቱ ባለቤት ብልጠት ነው። በአገር ቤት ሰልፍ በተከለከለበት በውጭ ሀገርም ሰልፍ ሲጠራ ተሳታፊዎች በሚቀነሱበትና የተለያየ የፖለቲካ አመለካከት ያላቸው አካላትና ደጋፊዎቻቸውን በትብብር ተቃውሞ ለማሰማት በሚቸገሩበት ሁኔታ ትዕይንቱን በዩቲዩብ ማድረጋቸው የተለያየ አመለካከት ያላቸው በዩቲዩብ በመመልከት እንደ ትዕይንተ ህዝብ እንዲሳተፉ ወይም እንዲከታተል አድርጓል። በተናጋሪነት የተሳተፉት የተለያዩ ማህበረሰብ የሚወክሉ እንደመሆናቸው ፖለቲካ ያገባኛል የሚሉ አካላት እንዲያዩት ያደረገ ይመስለኛል። በአደባባይ የሚደረገው ተቃውሞ ከሚወስደው ወጪም ሆነ ጊዜ አንጻር ይሄኛው ተመራጭ ትኩረት የሚስብ ሆኗል። ከዚህ በተጨማሪ አስተባባሪዎቹ በሌላ ጉዳይም ብልጥ ለመሆን የጣሉባቸው ጉዳዮች እንዳሉ ታይቶበታል። ያሳተፉት የሰላማዊ እና ትጥቅ ትግል ተሳታፊዎችን እንደመሆኑ ተሳታፊዎቹና ደጋፊዎቻቸው እንዳያስከፋ የሚመስል አቀራረብን የተከተሉ ይመስላል። ለምሳሌ ያህል በአንድ በኩል ጦርነት ይብቃና ሰላም ይስፈን ሲሉ፣ በሌላ በኩል ለትጥቅ ትግል ተሳታፊዎች ደግሞ አገዛዙ ያብቃ የሚል መልእክትም ጨምረውላቸዋል። ምንም እንኳን ተሳታፊዎቹ ከትችት የማይድኑባቸው ጉዳዮች ቢኖሩም በሁለቱ የትግል ስልቶች መካከል የሀሳብ ግጭት እንዳይበዛ ለማስታረቅ የሚመስል የብልጠት አካሄድን የተከተሉ ይመስላሉ። 2. መድረኩ ጦርነት ይብቃ የሚል እንደመሆኑ የብዙ አካላትን ትኩረት ያለበት ሲሆን በተለይ በሰላማዊ ትግል የሚንቀሳቀሱ አካላት በተለይም በአገር ቤት ያሉት በዚህ መድረክ በመሳተፋቸው ብቻ ሊገጥማቸው ከሚችል ስጋት ባሻገር ዓላማቸውን በሚገባ ያስተላልፉበት ይመስላል። ጦርነት በሚሰበክበት በዚህ ወቅት በጦርነት ተሳታፊ የሆኑና ደጋፊዎቻቸው በታደሙበት ቦታ ሰላማዊ ትግል አዋጭ እንደሆነ አድርገው ሰብከዋል። በአገር ቤት ይህን መድረክ የማያገኙት በሌላ ጊዜ ማህበራዊ ሚዲያን ጨምሮ ስለ ሰላማዊ ትግል ቢያነሱ ተወቃሽ የሚሆኑት እነዚህ የጠፉ የሚባሉት የፓርቲ አመራሮች በዚህኛው መድረክ ያለ ተቃውሞ የሰላማዊ ትግል አዋጭነት ለማስረዳት ችሏል። አቶ ልደቱ አያሌው፣ አሉላ ሰለሞንና ሌሎች ተሳታፊዎችም የኢትዮጵያን ችግር በሰላማዊ መንገድና በሰላማዊ መንገድ ብቻ መፈታት አለበት ሲሉ ተደምጠዋል። በየሚዲያው ሰላማዊ ትግል ብላችሁ አታንሱ የሚሉ አዘጋጆች ጭምር ባሉበት ሰላማዊ ትግል አዋጭ ነው የሚል መልእክታቸውን አስተላልፈዋል። 3. ምንም እንኳን አዘጋጆቹንና የሰላማዊ ትጥቅ ትግል ተሳታፊዎችን አጀንዳ ለማስታረቅ ጥረት እያደረጉ ቢሆንም ተሳታፊዎችንና ደጋፊዎቻቸውን ሊጎረብጡ የሚችሉ መልእክቶች መተላለፋቸው አልቀረም። ለምሳሌ ያህል የእናት ፓርቲ ተወካይ በመድረኩ ተሳታፊ የሆኑትን ኦነግና ህወሓትን ጨምሮ ከብልጽግና ባልተናነሰ ሲተቹ ተስተውሏል። የእናት ፓርቲ ተወካይ ህወሓት ሰሜን እዝን መምታቱ፣ ኦነግ ደግሞ ከኤርትራ ሲገባ ትጥቁን መፍታት ሲገባው ትጥቁን ባለመፍታቱ ዜጎች ላይ ለደረሰው ስቃይ እጁ እንዳለበት ተናግረዋል። ከመድረኩ ተሳታፊዎች መካከል ለአሁኑ የኢትዮጵያ ችግር ቀጥተኛ ተሳታፊ የሆኑ አካላት ስለመኖራቸው አስታውሰዋል። የዝግጅቱ አስተባባሪዎች በመግቢያቸው አንደኛው ተናጋሪዎች የራሳቸው ንግግር ማሰማት እንጂ ሌላውን ተናጋሪ ላይ ክርክር ማንሳት አይችልም የሚል የመድረክ ህግ ባይኖር ክርክሮች ሊያስነሳ ይችል የነበረ ይመስላል። 4. የፋኖ ደጋፊና አስተባባሪ የሆኑት ግለሰቦች ከተሳተፉት በተጨማሪ ዘመነ ካሴ በመድረኩ ንግግር አድርጓል። ዘመነ ካሴ ትጥቅ ትግል የጀመረበትን አስገዳጅ ሁኔታ ጨምሮ ስለ ትግሉ በስፋት አንስተዋል። ጃልመሮ፣ ደብረጽዮንና እስክንድር በመድረኩ እንደሚገኙ ተደርጎ ማስታወቂያ የተሰራ ቢሆንም የተገኘው ዘመነ ብቻ ነው። በዚህ መድረክ የዘመነ መገኘት ለደጋፊዎቹም ለፋኖ መልካምና ስጋቶች የታዩበት ነው። ዘመነ በዚህ መድረክ ጉዳዮቹን ዘርዘር አድርጎ አሰምቷል። አጀንዳ መሆን ችሏል። ትብብር ስለመፍጠርና ስለሌሎች ጉዳዮችም አንስተዋል። በሌላ በኩል በሌሎች የፋኖ አደረጃጀት ደጋፊዎች ለድርድር እያመቻችን ነው የሚሉ መረጃዎች ሲሰራጩ ተስተውሏል። ከዚህ አንጻር አጀንዳ መምዘዝ የሚፈልጉ አካላት እድል ያገኙ ይመስላሉ። ከህወሓትና ኦነግ ጋር እየሰሩ ነው በሚልም ትችት ማቅረብ የጀመሩ አሉ። ይህ ጉዳይ ለቀጣይ ቀናት ከበዛ ለሳምንታት ሊዘልቅ ይችላል። 5. በመድረኩ ተጋብዘው ባለመገኘታቸው ከጥቃት የተረፉና ሌሎችንም ከጥቃት እንዲተርፉ ያደረጉ አሉ። እስክንድር ነጋና የሚመራው የፋኖ አደረጃጀት መድረኩን ተጠቅሞ እንደዘመነ ዓላማውን በማስተዋወቅ እድሉን ባይጠቀመውም ከህወሓትና ኦነግ ጋር ተሰለፉ ተብለው ከመወቀስ ተርፈዋል። በተለይም መድረኩ በነደብረጽዮንና ጃልመሮ ምስል ሲተዋወቅ የሰነበተ እንደመሆኑ ትችት ማስነሳቱ የማይቀር ነበር።
ከዚህ ጦርነት ይብቃ የሚለው የድርድር ፍላጎት ማሳያ ነው ብለው በሚያምኑትም ዘንድ ከትችት ድነዋል። በእርግጥ እነ ደብረጽዮን ምስላቸው የመድረኩ ማስታወቂያ ሲሆን የእስክንድር ምስል ከሌሎች ተለይቶ ከማስታወቂያ ሳይካተት ቀርቷል። ምናልባት በአንድ ኃይል አስተላለፍ ለመስራት እየጣሩ ያሉ አካላት መድረክ ይሆናል ብለው የጠረጠሩም አልጠፉም። የአማራ ፋኖ አንድ አደረጃጀት የሚመራው እስክንድር ከነስብሃት ነጋ ጋር ባለመሰብሰብ ከትችት የተረፈ ዘመነ መድረኩን የተጠቀመበትን ጎን እንዳለ ሁሉ ከአማራ ጠላቶች ጋር ተሰለፈ ተብሎ የሚወቀሱበት እድል ሰፊ ነው። ከአሁኑም የጀመሩ አሉ። እንደ እስክንድር አልገኝም አለ ባይባልም ጃልማሮም እንደ እስክንድር የተረፈ ይመስላል። በዚህ መድረክ ባለመገኘቱ የተረፈውና ሌሎችን የሚያተረፈው ግን ደብረጽዮን ነው። እስከዛሬ ጠዋት ድረስ ደብረጽዮን በመድረኩ ይገኛል ተብሎ የተቀሰቀሰበት ቢሆንም መድረኩ ሲጀመር ፈቃደኛ አለመሆኑ ተገልጿል። እንደ አንዳንድ አካላት ጥርጣሬ ከሆነ ደብረጽዮን በመድረኩ ለመቅረብ ፈቃዱን ገልጾ በጫና እንደቀረ ተገምቷል። ህወሓት ህጋዊ ዕውቅና ማጣቱ በአፋር የሚንቀሳቀሰው ህወሓትን እዋጋለሁ የሚል የትግራይ ታጣቂም በፌዴራል መንግስት እየተደገፈ ነው የሚል አቋም በመያዙ ከኤርትራ ጋር የተጀመረው ግንኙነት እንደዚህ ያሉ መድረኮች መገኘትን የተለየ ላይ ያደርገው ይችላል። ጉዳዩ ግን በደብረጽዮን የሚያበቃ አይደለም። ታደሰ ወረደን ችግር ውስጥ ያስገባ ነው። ታደሰ ወረደ የትግራይ ጊዜያዊ አስተዳደር ኃላፊ ሲሆን ያልተገቡ እንቅስቃሴዎችን አስቆም ተብሏል። ህወሓት በዚህ መድረክ በሊቀመንበሩ በኩል ቢገኝ ብልጽግና ጨዋታ ፈረሰ ሊል ይችላል። ይህ ሲሆን ደግሞ መጀመሪያ የሚተቸው ታደሰ ወረደ ነው። በትግራይ የሚንቀሳቀስ ህወሓት ይህንን የመሰለ መድረክ ላይ ሲገኝ የመንግስት ግልበጣ አድርጎ የሚያየውን የፌዴራል መንግስቱን ስትሾም የፈረምከውን እየጣስክ ነው የሚለው ታደሰ ወረደን ነው። ታደሰ ደግሞ ለስልጣኑ ሲል እነ ደብረጽዮን ረፉ ማለቱ አይቀርም። ይህ ከህወሓት ጋር ቀጥታ ፍትኪያ ውስጥ ያስገባዋል። ደብረጽዮን በመድረኩ ባለመገኘቱም የህወሓትና የታደሰን ግጭት አስቀርቷል። ታደሰ ወረደንም ከብልጽግና ከሚደርስበት ጫና ታድጎታል። በዚህ ምክንያት ነው ማስታወቂያው ከተለቀቀ በኋላ ደብረጽዮን እንዳይገኝ የተደረገው የሚለውን መላምት የመጣውም። 6 የፌዴራል መንግስቱ በዚህ መድረክ ባለዳ ሆኗል። እውነትነቱ በሶስተኛ ወገን ባይረጋገጥም የመድረክ አዘጋጆቹ በዚህ መድረክ ምክንያት ኢትዮጵያ ውስጥ ዩቲዩብ እንዳይሰራ ወይም እንዲዘገይ ተደርጓል ተብሏል። ይህም መድረኩ ውጤታማ እንደነበር ማሳያ ነው የሚል መከራከሪያ ማጠናከሪያ አድርገውታል። ከዚህ በተጨማሪም ጦርነት ውስጥ ያሉትን አካላት ጭምር አሰባስቦ ጦርነቱ ይቁም ሲሉ ጦርነት ለማስቆም ዕዳውን ብልጽግና ላይ አድርገውታል። ታጣቂዎችም ሆነ ሌሎቹ በዓለም አቀፍ ማህበረሰብ ዘንድም ሆነ በኢትዮጵያውያን ስለ ሰላም ሰባኪ ሆነው ቀርበው ብልጽግናን ግጭት ጠማቂ አድርገው አቅርበውታል። ይህንን ዕዳ የመሸከም ሆነ የማውረድ ኃላፊነት የጣሉት ብልጽግና ላይ ነው። የዚህ መድረክ ውጤታማነት ኖረም አልኖረም ለፕሮፓጋንዳ ብቻ ብንል እንኳን ብልጽግና የጦርነት ባለዕዳ ነህ ተብሏል። ይህን ተከትሎ ምን እንደሚል የሚታይ ይሆናል። ብልጽግና ላይ ጫናው ይደር እንጂ በመድረኩ ተሳታፊዎችም የተዘበራረቀ ሀሳብ ቀርቧል። ሰላም ይስፈን የሚለው የድርድር ፍላጎትና ጥሪ ነው ሲባል እነ ጀዋር ደግሞ ስለ ቀጣይ ሽግግር አውርተዋል። ብልጽግና ውስጥ ስላለ ኃይልም ተነስቶ አናገላቸውም ተብሏል። ከተሳታፊዎቹ መካከል ብልጽግናን የመውቀስ የማስደንገጥ ዓላማም ያለው መስሎም ቀርቧል። ብልጽግና በሌሎች ኃይሎች መዳከም ምክንያት አሉታዊ ተግባር እየሰራ መቀጠሉን የተናገሩና በትችታችን የተሻለ መንግስት ይሆናል የሚል አይነት ሀሳብ ተሰንዝሯል። በአጠቃላይ የተለያዩ አካላት ጦርነቱን ስለማቆም፣ ሌላው ስለ ድርድር፣ ቀሪው ስለ ሽግግር መንግስት ከብልጽግና ባለስልጣናትና መዋቅርም ጋር ስለ መስራት ያነሱ አሉ። አንዱ ሌላውን መከራከር ባለመፈቀዱ ዛሬ አይታይ እንጂ በቀጣይ ችግር የሚሆኑ አቋሞች ተንጸባርቀዋል። ስብሃት ነጋ ስለ አብዮታዊ ዲሞክራሲ አስፈላጊነት እያወራ አዲስ ትውልድ የሚሉ የፋኖ መሪዎችና የኦነግ ሰዎች በደጋፊዎቻቸውና በተቃዋሚዎቻቸው በዚህ መድረክ መኖራቸው ከትችት እንዳይድኑ ያደርጋቸዋል። በተለይ ከመድረክ አጀንዳና ከሌሎች መረጃዎች አንጻር ይህ መድረክ አንድ አሰላለፍ እንዲይዙ ለመጣር እንደሆነ የሚጠቁም በመሆኑ አሰላለፉ ከውጭም ከውስጥም የሚገጥመው ፈተና ቀላል ይሆናል ተብሎ አይገመትም። እንዳጠቃላይ ግን የተዘበራረቁ አጀንዳዎችም ቢሆኑ ጦርነት ይቁም ተብሎበታል። ብልጽግና ስለ ስብስቡም ስለ ጉዳዩም የሚለው በቅርብ የሚታይ ይሆናል። እናንተስ እንዴት አያችሁት? ሐሳባችሁን አጋሩን።